ፌሚኒዝም ሶስት መፍትሄዎችን ሰጥቶ 40 ሚሊዮን ኮተቶች አላመጣም LGBT ይዞት መጣ that's one problem የዚህ ሙቭመንት ከጀርባው ያለው መጨረሻው ጎሩና ከጀርባው ያለው አጀንዳ is all about this LGBTQ thing that's the point I mean it's obvious ለምን ስታቃልለው ነበር actually ብዙ ቪዲዮዎች እና ቴክስቶችን ፎቶዎችን ይወጡ ነበር የሆነ ግሩፕ ላይ እዛ ላይ ማየት ይችላልላችሁ ብቻ that's what we were against ይሄን ነበር ስንቃወም የነበረው ሲጀመር ለምናወራው ነገር ግን ፕሩፉን እንደዚህ ስላሳየሽን I'm really happy I mean እላቸው ነበር ሲጀመር ያው እንደዚህ ቀርብ የሚሆን አይመስለኝም እንጂ በቃ you will see መጨረሻውን የዚህ ነገር ምናምን ነበርና እንደዚህ እንደሚፈጥን አላወኩም ነበር በመጨረሻም እንደዚህ ፈጥኖ እንትን በማለቱ I'm really amazed ይሄንን ያደረጉ ነው ከዚህ በፊት የነበረችው አምላካችን ሴት ነች ምናምን የምትለው ሊደራቸው I think 180 ሺህ ምናምን ፎሎወር አላት ስቲል እና ይሄ ሁሉ የሚከተሏቸው እነዚህን አቋም ያወቁ ነው ወይ or ስቲል እንዴት ላይ ነው ይችላሉ የሚለው እንትን ስቲል አሳሳቢ ደረጃ ነው ማወቅ ያለባችሁ ነገር they don't care about equality or ስለ ጭቆና የሆኑ ነገሮች እነሱ ስለሚያወሩ just ወረቀት ላይ ስላለው ቲዮሪ ሳይሆን መሬት ላይ ስላለው ነገር ነው አሁን ይሄ ሙቭመንት ያመጣው መጨረሻ ላይ ዩሮፕ ምን ላይ ነው አሁን ዩኤስ እና ዩሮፕ የደረሱት ለውጥ በዚህ ሙቭመንት እና በእነዚህ እንቅስቃሴዎች ላይ ምን ደርሳለች የሚለው ነገር ነው ማየት ያለብን እና ያ እንደውም አልቆዩም እነዚህ ደስ የሚለው ነገር ብዙ ያንን ለማሳየት ራሱ ብዙ ጊዜ አልሰጡንም እግዚአብሔር ይስጣቸውና and ያ ከመር የምንለው ነገር ፕሩፉን ስላሳያችሁን we are really happy and yeah have a good day